ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በአዲስ ቪዲዮ ተመልሼ ከች ብያለሁ። ዘና ፈታ የምትሉበትን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እኔ እንግዲህ ገና ካሁኑ ሳቄ እየመጣ ነው ቪዲዮዎቹን ሳላያቸው። ከዚህ በፊት የነበሩት ደግሞ ቪዲዮዎች አሪፍ ነበሩ። እነሱን ገብታችሁ ወደ ቪዲዮ እንሂድ፣ አናንዛዛው። ስለዚህ ወደ ቪዲዮ እንሂድ። ፒስ አባት ለኔ ብለሽ ወንድም እንዴት ልቁረጥ ወንድም አንተ ሃይ ቆንጆ በጣም ታምራለች። አመሰግናለሁ። በእውነት በጣም ውብ ነሽ። እሺ አመሰግናለሁ። ለምን ነገ ማታ ተገናኝተን እራት ጋብዝሽ? ይቅርታ ወንድሜ እና ሸውደሽ አስፈቅደሽ አትወጪም እንዴ? ለምን ራሱን አትጠይቀው? ጸጉር ቆራጭ እኮ ባለቤት ወይኔ ማን አንደኛ ተመችቶኛል በጣም ዋው ሽልፍልት አረጋት እኮ ብራዘር እና በመላጣው አላስቀራንም። ወይኔ ወንድሜ አይዞህ በቃ 100 ብር አይደል ይዤ ልመጣለሁ። ጠብቀኝ። ቻው በቃ አሙዬ ነይ ልሸኝሻ። እዚህ ሰፈርም ባጃጅ ተጀመረ። ወይኔ ሚዛናዊ አይደለም፣ እውነት ለመናገር አይደለም። ዋው ደስ ይላል። የዛሬዎቹ ቪዲዮዎች አሪፍ ናቸው። ስንት ሰዓት ነው? ይቅርታ እኔ ሰፈር አይደለሁም ማለት ሌሎች ሰዎችን ብጠይቅ ይነግሩኛል። አዎ በዚህ እንደዚህ ኧረ ምን አስበው ነው? ዋው ደስ ይላል። ፍቅረኛ ነበር እንዴ? እባክሽ ሁሉም ሴቶች ሀብቴን አይተው ነው የሚቀርቡ። ኦ ማይ ጋሽ ቤት አለ እንዴ? መኪና አለ ማለት ነው ይባላል። ኧረ እናትዬ ሀብቴ ጓደኛዬ ይመቸው። የሌለ ደበረው የሚሰራው ሰውዬ ከጎን ያለው ወይኔ ሲያዝግ ዋው ቪዲዮ ዋው ይሄ ለተመችቶኛል። ዋው አንደኛ ሽንት ቤት ተቀምጠሽ አልደፋሽ። እንኳን ደህና ቆየኸን። ምን ትፈልጋለህ? በይ አባ ትንሽ ጠጋችንም ምንድነው ሰው ላይ መጥለጠፍ? ጠጋ ብለህ አውራ ማለት በዚህ ዘመን እንደዚህ መለጣጠፉን አልወደድኩትም። ያው ብዙ ነገር አለ። ኦኬ ሶ ይሻለናል እንብላ ወይ እንጠጣ? ብንጠጣም ብንበላም ደስ ይለኛል፣ ግን ያው ወደ በኋላ አካባቢ ብንበላ ደስ ይለኛል። ኦኬ እንጠጣው። ሶ ምን ትጠጣለህ? ውሃ ነገር ነው። ኦኬ ስፕራይት ጠጣ። ስፕራይታችሁ ቆንጆ ነው። ስፕራይቱ ያው ፋብሪካ ስለሆነ አይደለም
ማርቋ ያ ለማይደል ስፕራይት ቆንጆ ነው አይ ጫው ይላል ትንሽ ይፍላ ትንሽ ይፍላ ቆን ደግሞ ወይ ግላስ ብታረግልኝ ደስ ይላል ማን ይፈላበት እዚህ ጋር ታሽጎ ነው ለዚህ የሚመጣው ወይስ በእጅ ነው እንዴት ነው በቃው ምንጭቆ አጥራለሁ የሚጠቀም ኦኬ አንተ ነው የምታጥበው አይሌ ሰራተኞች አሉ ኦኬ ሳትወራጭ ማውራታችን ኦኬ ሶ አይ አም ዳለና ስፕራይት አምጣልሽ እንዳይሞቅ ያ ቅድም አፍላው አሁን እንዳይሞቅ ምን ይመስላል ረረስ ነው የሌለ ቀጫጫ ነበር አስተናጋጅ አንተ ነው የምታረው ሽንት ቤት በኩል ነው መጸዳጃ ቤት አይውልህ ስታወራኝ አትለጠፍ ትንሽ ጠጋ በል ያ የት ነው ሽንት ቤቱ መጸዳጃ ቤት ይሆን እዚህ አትቆጣ በነገራችን ላይ ማለት ወይ እኔ ፊት ለፊት ነው የምናገረው ማለት ነው እቺ ጸጊ የምትባለው ሴትዮ ማለት ነው አዎ ሴትዮ መቼኝም ለምን እንደሆነ አላውቅም በጣም ሆነች አሮጊት ሙድ ነች እንዳታገናኙ ከአሮጊቶች ጋር እንዳታገናኙ ለነሱ ሪስፔክት አለ ያ ለቃል ያ አሁን እኔ ነኝ ሽንት ቤት ተቀምጬውት ሽንት ቤት ተቀምጬ ውሃ አልደፋሽ ምን ይላል ሶሪ ደስ ስላላለ ተባክሽ ራስሽ ማይ ጋድ ይገባል ኦ ማይ ጋድ ያኒ አገኛለኝ ብራዘር አትመቸኝም በቃ እኔ ፊት ለፊት ነው እናገረው አትመቸኝም ጂልች ምን ጃኒ ምንም አይመቸኝም ምንም ነው በቃ ምንም ስላችሁ በቃ እኔ እንጃ የምትሰራው ራሱ ሁላ አይጠመኝ አይ መግማማት ብለዋል ትዬ ማማ ማናቸው ማማ ዝናሽ አይ መግማማት ተኝቷል የሌለ ወይኔ ፈታ ያረውናል እኮ ለዋ እነዚህ ሰዎች ባይኖሩ እንግዲህ በምን እንፍታታ ነበር አስባችሁታል በምን እስቲ what እንዲህ መሳሰል ራሷን ቁጭ ሰማአ እቺ ልጅ ግን በነገራችን ላይ አንዳንድ ምቀኞች ሲያሟት ነበር አሉ ቪዲዮን ካገኘ ነው ይዘን እንመጣለን እና እናሳያችኋለን ይሄ ሰው የምን ነው ቆሞ ፍራግጥ እኔ እንጃ የአስር ብር ዝርዝር ፈልግ ኖራቸው ምን 10 ብር ዝርዝር ፈልገው ነው ና አለ ስለምን እና በለው ጎትቶ ይዞት እሺ ይዘለ ዝርዝር ጨረስን እኮ ዝርዝር ጨረስን ቀልደኛ ገብረ ይላል በርበረ ዝርዝር ትላለህ ምን አይነት አባባል ነው ያወራው እናታችሁ ሰምቼውም አላውቅም ይመቹኛል ብቻ እነዚህ ልጆች ዋው ፈተና ላይ ነው ጀለስ ልትቆርሽ አሰራሻለሁ ነገር ነው መሰለኝ እየጠበቀችው
ደግሞ ደስ አላት የሌለ ለደቂቃ ነው የቀራችው። በምን አባት ነው አንተ እንደምትሰራ እናያለን። ወይኔ 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 ትንሽም ቢሆን ከራስ መስራት መሞከር አለብህ ብሮ አለብህ። በቃ እንዴ ተበላኩ ጀለስ አየር ላይ ነው የቀረው። ወይኔ